irralle nama si oli irralle nama hiriyaa kee irralle nama hiriyaa kee ta'e irralle ilmi fudhatta male nama naa oli irraa male an ilmi fudhu yoo jette waan barattu nama si gadi irralle yoo ilmi biratti beette irraa fudhachuu qabda warra wal fayyadu rabbin wa hatasisu እንግዲህ ወንድሞቼ ባረከላሁ ለኩም አህሰነላሁ ኢለይኩም ከዚህ በፊት ቃል በገባው መሰረት ያው ተመልሰን በትምህርታችን ላይ ተመልሰናል اسم የአረብኛ ቋንቋ ቃላቶች ሶስት ቦታ ይካፈላል ብለናል اسم فعل حرف ብለናል ስለ اسم መግለጫ ሰጥቼ ነበርኩት ከዚህ በፊት اسم ማለት ምን እንደሆነ ምሳሌዎችን አስቀምጫለሁ ዛሬ የምናየው ስም ገላጭ ቃል በአረብኛ ቋንቋ ውስጥ ከፊዕልና ከሐርፍ ልዩ የሚያደርገው የሚታወቅበት ነገር ልዩ የሚያደርገው ነገር ምንድነው የሚለውን አብረን እናያለን ተከተሉ دروس اللغة العربية የአረብኛ ቋንቋ ትምህርት ማለት ነው ويتميز الاسم عن غيره من الكلمات اسم ከሌላው የአረብኛ ቃላቶች ልዩ የሚያደርገው ምን ለይበት በተንዊን ይለያል ማለት ነው مثل رجل ስንል ይሄኛው ቃል ረጁሉን ተንዊኑ ስላለበት ምን اسم መሆኑን እናገበታለን በዚህ ተንዊን ሌላው ኪታቡን ስንል ኪታቡን ኋላ ላይ መጨረሻ ላይ ሁለት ተንዊን ስለተገኘ ምን اسم ማለቱን በዚህ እናቃለን ማለት ነው ሸጀረቱን ስንል ይሁንና اسم መሆኑ ተንዊን መጨረሻ ላይ ያለች በዚሁ ልናቅ እንችላለን ማለት ነው ሌላው ويتميز الاسم عن غيره من الكلمات بادخال العلي علين በሱ ላይ በاسم በአንድ ቃል ላይ በአረብኛ ቋንቋ ቃል ላይ አስገብተን ነው የምናየው مثل الرجل ስንል አል የምትለው እችኛው አል የምትለው በዚህ ላይ ስለገባች اسم መሆኑን በዚህና ቃልን ለየት የሚያደርገው ይሄ ነው ሌላው አልኪታቡ ስንል አል የምትለው እችን ስለገባችበት اسم መሆኑን ከአረብኛ ቋንቋ እናውቃለን ማለት ነው አሸጀረቱ ስንል አል የምትለው እዚህ ስለገባች ይሄኛው ቃል ስም መሆኑን ስም ገላጭ ቃል መሆኑን በዚህ ልናውቅ እንችላለን ማለት ነው ሌላው ويتميز الاسم عن غيره من الكلمات بإدخال حرف النداء عليه የኒዳ ፊደል አስገብተንበት እናያለን ማለት ነው ገብቶበት ካየን ወይም